ክረምት ሊገባ ነው። ምን ሊገባ ነው? ኦልሞስት ሰኔን አጋምሰናል። በዚህ በቀሩት 2 ወር ከ15 ቀን ውስጥ ምን ልታደርጉ አሰባችሁ? እንደከዚህ ቀደም አመታት ስክሮል እያደረጋችሁ ፊልም እያያችሁ ተኝታችሁ ከምታሳልፉ እነዚህን 3 ስኪሎች ተምራችሁ በቀጣይ 2 ወር ከ15 ቀን ባልሞላ ጊዜ ውስጥ የመጀመሪያ ክፍያችሁ ማግኘት ትችላላችሁ ማለት ነው። ሰላም ያብስራ እባላለሁ። ሞሪያ ዲጂታልስ የሚባል ማርኬቲንግ ኤጀንሲ ያለኝ ፕላስ ደግሞ በ19 ዓመቴ አዲስ ፖድካስት ጀምሬያለሁ። ክሮኖስ ፖድካስት ይባላል። እንዲሁም የተለያዩ ሶሻል ሚዲያዎች ላይ እኔና የኔን ጄኔሬሽን ሊጠቅሙ ሊረዱ የሚችሉ ኮንተንቶችን ሼር አድርጋለሁ። ኮንተንት ብቻ ሳይሆን ቫልዩ ፈልጋችሁ ከመጣችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። በዛሬው ቪዲዮ ክረምታችሁን ትራንስፎርም አድርገው ቀጣይ ዓመታችሁን አሪፍ ሊያደርጉ የሚችሉ 3 ስኪሎችን እናያለን። እነዚህ ስኪሎች የሃይ ስኩል ተማሪ ልትሆኑ ትችላላችሁ፣ ዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ፣ ኢንተርኔት እና ስልክ ወር ላፕቶፕ ካላችሁ ከቤታችሁ ሆናችሁ ልትሰሯቸው የምትችሏቸው ስራዎች ናቸው። ማስታወሻ ይዛችሁ በደንብ በጥሞና እንድትከታተሉ እፈልጋለሁ። ወደ መጀመሪያው ስኪል እንላለን። የመጀመሪያው ስኪል ቪዲዮ ኤዲቲንግ። ይኸውላችሁ ኢትዮጵያ ውስጥ ጭራሽ ቪዲዮ ኤዲተሮች በጣም ሃይ ሌቭል የሚባሉት ቪዲዮ ኤዲተሮች የሆነ ቦታ ላይ ነው ያሉት እና እነሱን ደግሞ አክሰስ ማድረግ ከነሱ ጋር መስራት በጣም ከባድ ነው። ምክንያቱም ኦልሬዲ እየሰሩ ያሉበት የሆነ ኤንቫይሮንመንት ስላለ። ከዛ ደግሞ ሌሎች ኤዲተሮች አሉ ላይክ ሚዲየም ሌቭል ላይ ያሉ እነሱም እንዲሁ ተይዟል እና የቪዲዮ ኤዲተር ዲማንድ ደግሞ ሁሌ ነው የሚጨምረው። ምክንያቱም ብዙ ኮንተንት ክሬተሮች እየመጡ ነው፣ ብዙ የኮንተንት አይዲያዎች ይመጣሉ ቶሎ። ፕላስ ደግሞ ብዙ ሰዎች ወደ ኮንተንት እየገቡ ነው። ብዙ ድርጅቶች ሶሻል ሚዲያ እየከፈቱ ነው። ሶሻል ሚዲያ ማናጀር ይፈልጋሉ። ያ ሶሻል ሚዲያ ማናጀር ኤዲተር ይፈልጋል። እናንተም ኤዲተር መሆን ከፈለጋችሁ ይሄን ያህል ትልቅ ነገር ያስፈልጋችሁ። ስቱዲዮ ያስፈልጋችሁ፣ ካሜራ ያስፈልጋችሁ፣ የሆነ ትልልቅ ፒሲዎች ያስፈልጓችሁ። ላፕቶፕ ካላችሁ እሺ ይመረጣል። በስልክ መስራት ግን ትችላላችሁ። ኤክስኪውዝ የሚጠይቅ ነገር የለውም። ከፈለጋችሁት ቦታ ሆናችሁ መስራት ትችላላችሁ። በካፕከት መስራት ትችላላችሁ። ሌሎችም ሶፍትዌሮች ተጠቅማችሁ ፒሲ ካላችሁ አዶቤ እነሱን ስኪሎች እየተማራችሁ ራሳችሁን እያዳበራችሁ ራሳችሁን እያሳደጋችሁ ትሄዳላችሁ ማለት ነው። ፕላስ ደግሞ ቪዲዮ ኤዲቲንግ ላይ የሆኑ ቱሎችን ማወቅ እነሱን ማስተር ማድረግ አይደለም ዋናው ፖይንት ምንድነው? እነዚህን ቱሎች ማወቅ ጥሩ ነው፣ ይጠቅመናል። ግን ዋናው ፖይንት ስቶሪ ቴሊንግ ላይ ጎበዝ መሆን ነው። ኤዲት የምናደርገው ቪዲዮ አሰ ቪዲዮ ኤዲተር ስቶሪ መናገር አለበት። ሰዎችም መያዝ አለበት። ይሄ ቶሎ ስክሮል የመደረግ ቴንደንሲ ያለው ቪዲዮ ኤዲት ማድረግ የለብንም። ወይም ደግሞ ዩቲዩብ ላይ ከሆነ ቶሎ የምናጠፋው አይነት ቪዲዮ ኤዲት ማድረግ የለብንም። በቻልነው አቅም ራሳችንን ስቶሪ ቴሊንግ ላይ በደንብ እያዳበር ነው ብንሄድ ከቱሎች ጎን ለጎን ማለት ነው። ስቶሪ ቴሊንግ ላይ አሪፍ ከሆናችሁ ማንኛውንም ስራ መስራት ትችላላችሁ። ስቶሪ ቴሊንግ ሲባል ደግሞ ቪዥዋሉ ብቻ አይደለም፣ ድምፁ፣ ሌሎች ነገሮችን እነዚህን ጨማምራችሁ ጎዝ ቪዲዮ ኤዲተር መሆን ትችላላችሁ ማለት ነው። ከዛ ደግሞ በደንብ ራሳችሁን ማሳደግ ከፈለጋችሁ የተለያዩ የዩቲዩብ ቪዲዮዎችን እየቆረጣችሁ ዩቲዩብ ቪዲዮ ስላችሁ ራው የሆኑ እንደዚህ ዝም ብዬ ማውራ ከሆነና ምንም ቪዥዋል ከሌለው ምንም ኤዲት ካልተደረገ ምን ታደርጋላችሁ? የሆነች ፓርት ለምሳሌ ለቲክቶክ የሚሆን ወይ ደግሞ ለዩቲዩብ የሚሆን የሆነ የ30 ሰከንድ ወይ የ1 ደቂቃ ቪዲዮ ተወስዱና እሱን ጥሩ በሆነ ወይ ኤዲት አድርጋችሁ የራሳችሁን ሶሻል ሚዲያ ከፍታችሁ ፖስት ማድረግ ትችላላችሁ። ለዛ ሰው ፒሽ ማድረግ ትችላላችሁ። ለምሳሌ አንድ ሰው እናንተ ጋር መጥቶ ቪዲዮ ኤዲተር አድርገኝ ቪዲዮ ኤዲተር ሆኜ ልቀጠር እናንተ ጋር ከሚላችሁና የሰራችሁት የሆነ ዩቲዩብ ቪዲዮ አለ፣ የቲክቶክ ቪዲዮ አለ። እሱም ቆንጆ አድርጎ ኤዲት አድርጎ ከዚህ በፊት ፖስት ያደረገውን ቪዲዮ እኮ በዚህ መልኩ ኤዲት አድርጌዋለሁና ያውና ከወደድከው በእንደዚህ አይነት መልኩ አብረን እየሰራን እንቀጥል ቢላችሁ ሞር ፒሽ ለማድረግም ሳቢ የሆነው አትራክቲቭ የሆነው ይሄኛው ወይ ነው። ራሳችሁን ስታሳድጉ በደንብ ደግሞ ፖርትፎሊዮአችሁን በዛው ልክ እየገነባችሁ ነው። ደስ የሚለው የቪዲዮ ኤዲቲንግ ስራ ፖርትፎሊዮአችሁን ለመገንባት አትቸገሩ። እየወሰዳችሁ ከፖድካስቶች ሊሆን ይችላል፣ ከኤዱኬሽናል ቪዲዮዎች ሊሆን ይችላል፣ ኖርማል ቪዲዮዎችን እየወሰዳችሁ ኤዲት አድርጋችሁ ፖስት ማድረግ ትችላላችሁ ማለት ነው። ስለ ቪዲዮ ኤዲቲንግ በቀጣይ ሰፋ ባለ ቪዲዮ እመጣላችኋለሁ። አሁን ወደ ሁለተኛው ስኪል እንሂድ። ሁለተኛው ስኪል ደግሞ ግራፊክስ ዲዛይኒንግ ነው። ግራፊክስ ዲዛይኒንግ አሁን ላይ ከመጣ በኋላ ብዙ ሰው እንደቀላል እያየውና ዝም ብሎ ጀስ
የሆኑ ፕሮምፕቶችን አስገብቶ የሆነ ኢሜጅ ጀነሬት ያደርጋል። ከዛ በኋላ የሚሰጠውን የሆነ ያምራል እኮ የሆነ ስናየው የሆነ ጎልደንም በቃ በራሱ ከለር ኮምቢኔሽን አድርጎ ጥሩ ነገር ይሰጠናል። ግን የዲዛይኒንግ ህጎችን የሚጣረስ ነው። እናንተ እነዚህን ቤዚክ የዲዛይኒንግ ህጎች ተምራችሁ የተለያዩ ስራዎችን መስራት ትችላላችሁ። መርቾች፣ የቲሸርት፣ ሁዲ የነዚህን ዲዛይኖች ሎጎዎችን ፕላስ ደግሞ ለስቶሪ፣ ለፖስት እንዲሁም ለተምብኔል የሚሆኑ ዲዛይኖችን መስራት። ደስ የሚለው ፓርት ደግሞ በስልካችሁ መስራት ትችላላችሁ፣ በፒሲያችሁ መስራት ትችላላችሁ። በስልካችሁ ካንቫን መጠቀም ትችላላችሁ ስትጀምሩ። አንዳንድ የሆኑ ሊሚቴሽኖች አሉትኝ። ከዛ ወደ ፒሲ ከሄዳችሁ ደግሞ በአዶቤ ጥሩ ነገር መስራት ትችላላችሁ። ኩዊክ ዋን ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሶስተኛውና ለዚህ ቪዲዮ የመጨረሻው ስኪል ቫይብ ኮዲንግ። ይሄ ቫይብ ኮዲንግ የሚለው ሀሳብ ባለፉት ወራት አካባቢ በደንብ እየታወቀ በደንብ እየተገበረ ያለ ውጭ እንኳን በደንብ እየሰሩበት ነው። እኛ ሀገርም ይሄን ነገር አምጥተን ብንሰራው በጣም በጣም ትርፋማ ከዛ ደግሞ ሰክሰስፉል የሚያደርገን አይነት ነገር ነው። ቫይብ ኮዲንግ ምን እንደሆነ የማታውቁ ሰዎች ቤዚካሊ ቫይብ ኮዲንግ ማለት ኤአይ ቱሎችን ተጠቅመን የሆነ አፕ ኦር ዌብሳይት ቢልድ ማድረግ ነው። ሜሞራይዝ ማድረግ አይጠበቅብንም፣ የሆነ ኮድ መጻፍ አይጠበቅብንም። ጀስት ፕሮምፕታችንን እናስገባለን። ከዛ በኋላ ያንን አፕ ኦር ዌብሳይት ዴቨሎፕ አድርጎ ይሰጠናል። እሱን እኛ ወስደን መሸጥ እንችላለን። እዚህ ጋር ግን ቤዚክ የሆነ የፕሮግራሚንግ ኖሌጅ ቢኖራችሁ በጣም አሪፍ ይሆናል። ቢካዝ የሆኑ ኤረሮችን ማስተካከል ትችላላችሁ። ዲበግ ማድረግ ከተጠበቀባችሁ እነሱ ኤረሮችን ፊክስ ማድረግ ትችላላችሁ ማለት ነው። ቤዚክ የሆነ የፕሮግራሚንግ ኖሌጅ ካላችሁ ይህን ነገር በደንብ መስራት ትችላላችሁ። ግን የፕሮግራሚንግ ኖሌጅ የለኝም የምትሉ ከሆነ ደግሞ መስራት ትችላላችሁ ማለት ነው። ቫይብ ኮዲንግ በጣም ሰፋ ያለ ሀሳብ ነው። በሰፊ ቪዲዮ ብመጣ በጣም ደስ ይለኛል። እኔም እየሰራሁበት ስለሆነ በደንብ ተዘጋጅቼ ወደ እናንተ ይዤላችሁ መጣ ይሆናል ስለ ቫይብ ኮዲንግ ኤቭሪቲንግ። እነዚህን 3 ስኪሎች ተምራችሁ ደግሞ ደስ የሚለው እነዚህ 3 ስኪሎች እርስ በርስ ማካሄድ ትችላላችሁ። ለምሳሌ ቪዲዮ ኤዲቲንግ እና ግራፊክስን አንድ ላይ መውሰድ ትችላላችሁ። ሞሽን ግራፊክስ መስራት ትችላላችሁ ማለት ነው። ከዛ ደግሞ ግራፊክስ ዲዛይን እና ይሄ ቫይብ ኮዲንግ አብሮ ይሄዳሉ። ቢካዝ ዩኤክስ ዩአይን ታስተካክሉታላችሁ። የግራፊክስም የቫይብ ኮዲንግም ስኪሉ ካላችሁ ጥሩ ነገር ፕሮዲውስ ማድረግ ትችላላችሁ ማለት ነው። ይሄ ለሚታይ ነገር ጥሩ የሚታይ ነገር ሳቢ የሆነ ማራኪ የሆነ ነገርን ዴቨሎፕ ለማድረግ አትቸገሩም። በዚህ መንገድ እናንተ የመረጣችሁትን ከነዚህ 3 ስኪሎች አንዱን ተምራችሁ በቀጣይ 2 ወር ከ15 ቀን ውስጥ የመጀመሪያ ስራችሁን መስራት ትችላላችሁ ማለት ነው። በቀጣይ ደግሞ እነዚህን ስኪሎች ተጠቅማችሁ ምን አይነት ስራ መስራት እንደምትችሉ፣ እንዴት ፒች ማድረግ እንደምትችሉ ሰፋ ያለ ቪዲዮ ይዤላችሁ እመጣለሁ። ወይም ደግሞ እናንተ ለእያንዳንዱ ስኪል አንዳንድ ቪዲዮ ስራለን የምትሉም ከሆነ በዛ መልኩ እንዴት ያንን ስኪል ተምራችሁ ከዛ በኋላ ፖርትፎሊዮ ቢልድ አድርጋችሁ ፒች አድርጋችሁ የመጀመሪያ ስራችሁን መስራት እንደምትችሉ ፉል ሮድማፑን እንሰራላችሁ ይሆናል። ኮሜንት ላይ ማሳወቅ እንዳትረሱ። ቪዲዮ ፓርት 2 እንዲኖረው የምትፈልጉ ከሆነ ፓርት 2 እያላችሁ ጻፉልኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ሲ